አለቃ ገብረሐናና አስቂኝ ቀልዶቻቸው። ምዕራፍ 3 ከስደት ወደ ቤተ መንግሥት። አፄ ዮሐንስ በሞቱ በ8ኛው ወር የቀድሞው የአፄ ቴዎድሮስ ምርኮኛ አቤቶ ምኒልክ በምድረ ኢትዮጵያ የሚያስፈራቸው ኃይል እንደሌለ አስረገጡ። ጥቅምት 25 ቀን 1882 ዓመተ ምህረት ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ተብለውም ተቀቡ። በዚህ ጊዜ አባ ገብረሐና ጎንደር የሚገኘው የአቡነ ሐራ ገዳም አስተዳዳሪ ሆነው ይሰሩ ነበር። ጥቂት ዓመታት እንዳገለገሉም ድርቅ ገብቶ የአገሩ ሕዝብ ተራበ። የገዳሙ አስተዳዳሪ የሆኑት አባ ገብረሐናም ከተሰበሰበው የስለት ገንዘብ 1000ውን አንስተው ለባላገሩና ለካህናቱ አከፋፈሉ። ወዲያውኑ ካህናቱ አስተዳዳሪያችን በሺህ የሚቆጠር ብር በልተውብናል ሲሉ አዲስ አበባ አፈ ንጉሥ ነሲቡ ዘንድ ይከሷቸዋል። አፈ ንጉሥ ነሲቡም በአስቸኳይ የማዘዣ ወረቀት ጽፈው ወደ አዲስ አበባ እንዲመጡ ያደርጋሉ። እንደ ደረሱም አጋፋሪው አባ ገብረሐና መጥተዋል ሲል እኛ ቀልደኛ ናቸው በማለት አፈ ንጉሥ ቢያንጓጧቸው አባ ፈጠን ብለው ብሉይና ሐዲስማ በነሲቡ ይፈተታሉ ይተረጎማሉ ሲሉ መለሱላቸው። ክርክሩ እንደተጀመረም ገንዘቡን ማጥፋትዎን አያምኑም ብለው ጠየቋቸው። በእርግጥ ለነዳያን የሚሰጠውን አውጥቼ ሰጥቻለሁ፣ ለመሥዋዕት የሚውለውንም እንዲሁ፣ የተረፈውን ግን ፍትሐ ነገሥቱ በሚያዘው መሠረት ለማኅበሩ ሰጥቼ ተካፍለውታል። እንግዲያውስ ያጠፉትን ገንዘብ መክፈሉ አይቀርም። ታዲያ እኔ ገብረሐና ምን ይመጣብኛል ብለው ነው? እንደ ምጥዋ ዕቃ በነሲብ አልሸጥ። አጋፋሪ ዝም ትለኛለህ? ወስደህ ቀፍድድልኝ እንጂ ሲሉ አፈ ንጉሥ በደም ፍላት አዘዙ። እንደ አጋጣሚ ግን የምኒልክ የእልፍኝ አሽከር ራስ አባተ ችሎት ተገኝተው ኖሮ አፈ ንጉሥ ምንም እኔ እንኳን ባላውቃቸው ጃንሆይ የኒህን ሰው ክብር ሲናገሩ ሰምቻለሁና ትጣላላችሁ ሲሉ ያስጠነቅቋቸዋል። ታዲያ ምን ይሻላል? ጃንሆይ ይፍረዱባቸው። በዚህ ተቆረጠና ተከሳሹ ገብረሐና ምኒልክ ችሎት ቀረቡ። አፈ ንጉሥም የወንጀሉን ይዘት ለንጉሡ ሲያስረዱ እኒህ ቄሶች አስተዳዳሪው የገዳማችንን ገንዘብ በልቶብናል በማለት ከሰውት እሱም መብላቱን አምኗል። ሆኖም ክፈል ብለው በክፉ ቀን ለሕዝብ አካፍየዋለሁ ብሎ መልስ ሰጥቷል እንዳሉ ዳግማዊ ምኒልክ አፈ ንጉሡ የጀመሩትን ሳያስጨርሷቸው ካፋቸው ነጥቀው አንተ ምትለው እሳቸውን ነው ብለው ገሰጿቸው። ከዚያም ወደ አባ ገብረሐና ዘወር ብለው ጌታ አባ ገብረሐና ፍትሐ ነገሥቱን አዋቂ አልነበሩምን? ምን ነካው? በማለት ቢጠይቋቸው ፍትሐ ነገሥቱማ ከገባው ብጻት ሲሶው ለካህናቱ ሲሶው ለሰራያን ሊሰጥ ይገባል ይላል። ስለዚህም ክፉ ቀን ቢሆን እኔም ለሕዝቡ አካፈልኩት። አቡነ ሐራ እንደው አባታቸውን አይጦሩበት፣ ልጃቸውን አይደሩበት። ታዲያ ገንዘቡ ተቀምጦ ምን ይሆናል ብዬ ነው ጃንሆይ ሲሉ አብራሩ። አበጀህ ቀድሞውንስ የተማርክ አይደለህ ብለው ምኒልክ ፍርዱን አጸኑላቸውና በነጻ አሰናበቷቸው። ከዚያም የቀድሞው ራጉኤል አካባቢ ቤት አሰርተውላቸው አቋቋምና መርገድ እያስተማሩ እንዲቀመጡ ለመኗቸው። አባ በሐሳቡ ስለተስማሙ ዕውቀታቸውን እያካፈሉ መኖር ጀመሩ። እንጦጦ በ1875 ዓመተ ምህረት የተተከለው ራጉኤል ቤተ ክርስቲያን ውስጥም በስፋት ማስተማር ቀጠሉ። አፄ ምኒልክ ዕለት ዕለት ቅቤውን፣ ማሩን፣ ቡልኮውን ይልኩላቸው ነበር። እንዲያም ሆኖ የእንጦጦን ብርድ ያልቻሉት አባ ገብረሐና የእንጦጦን ብርድ የለመደ ሲኦልን አይሰቀቃትም ይሉ ነበር ይባላል። አባ ገብረሐና በልቶ ጠጥቶ መተኛትን እንጂ ትምህርት የማይወድ ሰነፍ ተማሪ ነበራቸው። ታዲያ አንድ ጊዜ ጠርተውት እስቲ ይህን ምዕራፍ ውጣው ብለው አዘዙት። ተማሪውም እንደምንም አምታቶ ጨረሰና የኔታ ጨረስኩ ጎበዝ አይደለሁም ብሎ ቢጠይቃቸው እንዴታ ጎበዝ እንጂ ያውም ብላተኛ አሉት ይባላል። ከጥቂት ቀናት በኋላ አባ ገብረሐና ግብር እንዲበሉ ይጠሩና ቤተ መንግሥት ይመጣሉ። ይሁን እንጂ ከመኳንንቱና ካህናቱ ጋር እየተጋፉ ሲገቡ
አንድ የማያውቃቸው ከልካይ በቀጨሞ ጀለጣቸው። እንደምንም ብለው ከገቡ በኋላ ግን እልህ ስለያዛቸው ምግቡንም መጠጡንም አልበላ አልጠጣሉ። ምን ሆነሃል ገብረሃና ብለው ምኒልክ ቢጠይቋቸው ትንሽ ቀጨሞ ስለቀመስኩ ነው ጃንሆይ በማለት መለሱላቸው። የኔታ ገብረሃና አጭር ድምፀ መልካምና መልከ ቀና መነኩሴ ነበሩ ይባላል። በቁመታቸውም ማጠር የተነሳ የሚጠቀሙባት ጭራ ትንሽ ነበረች። በጊዜው ትልቅ ጭራ ማንገርፈፍ የጨዋነት መለኪያ ሆኖ ይቆጠር ነበርና አንዱ ግዙፍ መኮንን እንዴት እርሶን የሚያክል ሰው ይችን ቆራጣ ጭራ ይይዛል? ለእርሶ የምትገባ አይደለችም ቢላቸው ለእኔ ፊት እንደው ትበቃኛለች፣ ደንብ ያልከለክልባት ሲሉ መለሱ። አባ ወደ ሀገራቸው መመለስ እንዳሰቡ ልብስ እንዲሰሩላቸው ከሸማኔዎች ጋር ይዋዋላሉ። ከጥቂት ቀናት በኋላም በበቅሎ ታጅበው ወደ ቤተ መንግሥት ሲወርዱ ሸማኔዎቹ እንዳዩአቸው ጃንሆይ የሚያከብሯቸው ቄስ መጡ ብለው ፈጥነው ሲነሱ አንዱ አመለጠው። ይህን አባ ሆዬ ልብሴን እስካሁን ሳትሰሩልኝ መቆየታችሁ ሲገርመኝ አሁንማ እስከ መቋጠሩም ተዋችሁታ አሏቸው። ሊቁ ገብረሃና ቀሳውስቱንና ዲያቆናቱን ከማስተማር በተጨማሪ ሥርዓተ ቤተ ክርስቲያንንና ሥርዓተ ቤተ መንግሥትንም ለዳግማዊ ምኒልክ ያስጠኑ ነበር። በዚህ ዓይነት አዲስ አበባ ከቆዩ በኋላ ንጉሡን ተሰናብተው ወደ ጎንደር ጉዞ ጀመሩ። አለቃ ገብረሃናና አስቂኝ ቀልዶቻቸው በአረፋ ኃይኔ ሀጎስ። ተራኪ ሄኖክ ዘርአብሩክ። ዌል አርት ሚዲያን ላይክ፣ ኮሜንት፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ።